ደረቅ ቆዳ ካለሽ ፊትሽ ደረቅ ከሆነ እንዲሁም ደግሞ የተሸበሸበ ካስቸገረሽ ይሄ ቪዲዮ ላንቺ ነው። ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁ ሁሉ ሰላም አለን። ዛሬ ይዤላችሁ የመጣሁት የአሪፍ ስክራፕ እንዲሁም ደግሞ እንፋሎት ለፊታችን የሚለውን ነው እና እኔ ዛሬ በባለፈው ቪዲዮ እንትን ብያቸዋለሁ። ብዙ ጊዜ በቀሲል ነው ማረገው ብያቸዋለሁ። ዛሬ ቀሲል ስለሌለ ይዤ የመጣሁት የሽምብራ ዱቄት ነው እና መጀመሪያ በሽምብራ ዱቄት ፊታችንን ጽድት አድርገን ከዛ ደግሞ አድርጌ ደረቅ ቆዳ ላላችሁ ሰዎች የፊታችሁ ታይፕ ደረቅ ለሆነ ሰዎች ይዤላችሁ መጥቻለሁ። እኔ ግን ባለፈው ነግሬያቸዋለሁ። ፊቴ ወዛማ ነው። ግን ኖርማል ብዙ ጊዜ ወዛማ የሆነ ፊት ያለን ሰዎች ዝም ብለን እንዲያደርቀው የምናረጋቸው ነገሮች ቆዳችንን በጣም ድርቅ እንዲል ስለሚያደርገው አንዳንዴ አልፈን እንደዚህ ወዝ የሚሰጡን ነገሮችን ብናደርግ በጣም ጥሩ ነው። እሱን አንዴ እንደዚህ በጥብጣችሁ በደንብ አድርጋችሁ ፊታችሁን ካረጋችሁ በኋላ እስከ አንገታችሁ ድረስ ከዛ ማድረግ ያለባችሁ እሱን ታጥባችሁ ከዛው ስቲም አረገውና ትንሽ በእንፋሎት በውሃ ከዛ በኋላ የሙዙን ስክራፕ አረጋለሁ ማለት ነው። እና እኔ እንደሱ ነው የሚያስጠቁት ዛሬ። ስለዚህ አንዳንድ ጊዜ ወዛማ ፊት ያለን ሰዎች አልፈን ወዝ የሚሰጡን ነገሮችን አንዳንዴ ብናደርግለት በጣም እንዳይደርቅ ይሆናል። ሁል ጊዜ ደረቅ የሚያደርገውን ከምናደርግ ማለት ነው። እና እኔ አልፌ እንደሱ አደርጋለሁ። እናንተም እንግዲህ የተመቻችሁን አይነት ማስክ ማድረግ ትችላላችሁ። የሚቀጥለውን እንግዲህ ይሄን ትንሽ አንድ 10 ደቂቃ ይቆይና ታጥቤው የሚቀጥለውን ደግሞ አብረን እናደርጋለን ማለት ነው። ሙልጭ ብሎ ፊታችን ላይ ያለ ቆሻሻ ይወጣና ከዛ በኋላ መልሰን የሚቀጥለውን እናደርጋለን። እና ሁሉም ነገር ቤታችን ውስጥ ያለ ነገር ነው። ትንሽዬ ነገር ይሄው የሽምብራ ዱቄት አሁን ለልጆቻችን እንገዛለን። ለሆነ ምንሰራበት ሙዝም ግማሽ ሙዝ ከልጆቻችን ስንገዛው እና እኔ ያሰብኩት ለእናቶች ቤት ውስጥ ለሚውሉ ሴቶች እና በትንንሽ ነገር ቤት ባለን ነገር ራሳችንን እንድንከባከብ ነው ያሰብኩት። እናንተ ምን ትላላችሁ? እስኪ ኮሜንት ላይ ጻፉልኝ። እንደዚህ አድርጋችሁ እስቲ ታረጋችሁ በኋላ ከፈለጋችሁ እንደዚህ ፎጣ አዘጋጅቻለሁ። ፎጣ አድርጋችሁ በደንብ እስቲ ማድረግ ትችላላችሁ። ግን እንደዚህ ማድረግ ትችላላችሁ። ኖርማል በቂ ነው እና እስቲ ማድረግ የለኝም ምናምን የሚባል ነገር የለም። እንደዚህ ከሰል ላይ የምትዳችሁ ድስት ምናምን እሱ አድርጋችሁ ወይ ቦይለር ካላችሁ ቦይለር ክዳኑ ካላችሁት ኖርማል እንደዚህ እስቲ ማድረግ ትችላላችሁ እንጂ ግዴታ እስቲ ማድረጊያው መኖር የለበትም። እንደዚህ አድርጋችሁ ፊታችሁን በደንብ እንደዚህ እስቲ ታረጉትና በቃ በቂያችሁ ነው። ከዛ ቅድም ነግሬያችኋለሁ። ስቲሙ ፊታችንን በደንብ ቀዳዳዎቹን እንዲከፈቱ ላዩ ላይ ያለው ቅባት ምናምን በደንብ እንዲወገድ ስለሚያደርግልን እሱን እንትን ብላችሁ እና ይህችን ግማሽ ሙዝ ሁሉም ሰው የለኝም በአሁን ኖሮ ምናምን ይላል እና እኔ እንኳን ከልጆች ከምገዛው ላይ ነው የእነሱን የሆነ ይኸው ግማሽ ለራሴ ስጪ ተደረገውና ውሃም ቤት ውስጥ ያለው። ስለዚህ እንደሱ እያደረጋችሁ ይቀጣ። ልጅ ያልተኛም ዛሬ ይጫወተ ነውና ለዛ እሱ እየጨረሰ ሙዙን ልቀባውና ከዛ በኋላ ቪዲዮውን ስጨርስ ፎጣ በደንብ አድርጌ ስቲም አድርገዋለሁ ማለት ነው። ፊቴን እጄንም በዛው እየከተትኩኝ ነው የማደርገው እና ቆይ እንትኑን ሙዙን ጨፍልቄ ልቀባውና እንግዲህ ያለውን ሪዛልት አሳያችኋለሁ።
እንዳያችሁት ፎጣ አድርጌ ሲሆን እንደዚህ ነው የሚሆነው ማለት ነው። በደንብ ይታያችኋል እና በደንብ እስከ አንገታችሁ ከፈለጋችሁ በቀዝቃዛ ውሃ ጥብ ብላችሁት፣ ካልፈለጋችሁ ኖርማል ራሱ ይደርቃል። እዚህ ላይ የሙዙን የፈጨሁትን መቀባት ማለት ነው እና እንደዚህ ነው የሚሆነው። ፎጣ አድርጋችሁ እንትን ማለት ትችላላችሁ ማለት ነው። እንደዚህ አድርጋችሁ ከመታችሁት በኋላ እንደዚህ ያደረጋችሁ ፊታችሁ መቀባት ነው። በቃ ለስላሴ ሁላ በጣም ነው ደስ የሚለው። በነገራችን ላይ ለተሸበሸበ ቆዳ ራሱ በጣም መፍትሄ ነው ማለት ነው። እና እንደሱ አድርጋችሁ ፊታችሁ ሽብሽብ እያለ ያስቸገራችሁ ቆዳችሁ፣ እንዲሁም ደግሞ ደረቅ የሆነ ፊታችሁ፣ አንዳንዴም እንደዚህ አልፋችሁ ፊታችሁ ወዛማ ሆኖም አንዳንዴ እረፍት ለመስጠት እንደዚህ አድርጋችሁ ተጠቀሙ። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ለሌላ ሰው እንዲደርስ ደግሞ ሼር እያደረጋችሁ እኔን አበረታቱ። እና ዛሬ ልጄ ስለረበሻችሁ በጣም ይቅርታ፣ አልተኛም እና ለዛ ነው ድምፁ በጣም እየገባ ያለው። በጣም ይቅርታ። እንደዚህ አድርጋችሁ እስካንደራችሁ ድረስ ቅብት በሉና ምንም ስለማይረብሽ ረዥም ሰዓትን ማስቀመጥ ትችላላችሁ። እና የዛሬው ቪዲዮ ይህንን ይመስላል። ላይክ እያደረጋችሁ አበረታቱ። አመሰግናለሁ። እናንተም በቤታችሁ ቀለል ያለ ነገር ስለሆነ ምንም ወጪም አይጠይቅም። እንደዚህ እያደረጋችሁ እራሳችሁን ወደ ድሮ መልካችሁ መመለስ ትችላላችሁ። ውድ እናቶችዬ መልካም ጊዜ ይሁንላችሁ።